አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰብ እንዴት ናችሁ? ሰላም ነው። አዛን እያለ ነው መግሪብ ሰዓቱ። ከአስር በኋላ እንወጣለን ብለን ነበር፣ አልተሳካም። ሙቀቱን ፈርተን አረፈን። ከዛ በኋላ ደግሞ የባሰ ዘማው 14 ኪሎ ሜትር አንድ ሰዓት አለን። ለ14 ማለት እንግዲህ 17 ኪሎ ሜትር ነው ከቤት ለ17 ደቂቃ መሆን ነበረበት፣ ግን አንድ ሰዓት ነፈጀብኝ። መንገዱ ዘማ ነበር እና ለማንኛውም ሶፊ ከወለደች ሀዲቃ ወጣ አታውቅም ነበር። ዛሬ ሀዲቃ ይዘናት ሄደናት ሶፊን። እዚህ ጋር ደግሞ አሊያ አለች። አሊያ ግን ካሳየው እናቴ ታብዳለች፣ ስለዚህ ቅርብኝ። አንድ ቀን አስፈቅጃት እናሳያችኋለን። እንዴት ነሽ? እና ለማንኛውም በጣም ጠፍተናል፣ ይቅርታ። ዛሬ እንደዚህ ዝም ብለን አየር ለመቀበል የአሊያ መኪና ከስር ምናምን ጋዋ አለ፣ ከላይ አንሶላው አለ። እዚህ ጋር እኔ ያለው ሶፊያ ደግሞ እዚያ ጋር እያላገጠች ነው። ሶፊያን እንያት ባል ሶፊያ ይኸው እዚያ ጋር እቺ ወፍራም ሴትዋ ሶፊያ ራሷ ናት። ሶፊያ እዚህ ጋር ሶፊያ እዚያ ጋር አለች። እስኪ እንያት፣ ከጠራዋት ትመጣለች። አሁን እስኪ እንያትና እስኪ ምን እንደምትል እናያለን። ሶፊ ያው ራሷን ፎቶ እያነሳች ነው። አይበቃሽም እንዴ? የሚያሳዝነው ነገር አይፎኑን ይዘሽ ብጋላ ምናምን ትሄጃለሽ ወይ ብዬ ሲጠይቃት አይ ትቼዋለሁ፣ ውጪ ይዤው አልሄድም። አንተ ከኔ ጋር ከሄድክ ይዤው እሄዳለሁ። ከዛ ይዞብኝ ከሮጡ አይፎን ልከተነው ልጅን ይዤ ልሮጥ ነው አለች እና አይፎን ይዘው ውጪ ራሱ አትወጣም። ግን አሁን ይኸው ጨንቋት ዝም ብለ ፎቶ ራሷን ታነሳለች። ልጅቷን አስቀመጠች፣ ሄደች ፎቶ ለማንሳት። ከዛ እኔ ደግሞ ዝም ብዬ ካሜራ ላይ ገባው። ሶፊ አረ ይበቃሻል። ምንድን ነው የምታነሺው? የምን አይነት ዩቲዩብ እየሰራሽ ነው? የቲክቶክ አሁን በዚህ ስልክ ነው ቲክቶክ የሚሰሪበት? ወይ ብር አይከፍልሽም አንቺ? ወይ የሚጠቅም ነገር በደንብ አሰሪ። አንተ ወላሂ ያለ ሞባይል ማለት ነው። ለማንኛውም ካሜራ ለዩቲዩብ ዝም ብዬ አንድ ሁለት ሰላም እያልኳቸው ነበር። እኔ ማውራው ምንም አሰማም። ራሷን የምታየው ተመልክቷል። አንቺ አሊያን አላሳይም ብለሽ ነበር። በዛ ካሜራ አሊያን ከዚህ ካሜራ ላይ ገባች። አሊያን ባንቺው ካሜራ አገኘናት እዚህ ጋር። ተዋክ አውቄ ነው እባክሽ፣ አልታየችም። የምን ቪዲዮ የሰራ ነው? ማን ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ራሷን መቆጣጠር አልቻለችም። ፎቶ በፎቶ ልታደርገው ነው ጀዋሉን። ዛሬ ባልኳው በመከራ ሀዲቃ አውጥቶናል። እንግዲህ ትንሽ ራቅ አድርገው። እንግዲህ አላነሽ ነው የምታሳያቸው። አሳየሻቸው አልካ የፍንጥሮ ይክፈሉ እና እንዴት ናችሁ? ደህና ናችሁ ወይ? ላይክ ሼር ሰብስክራይብ ማድረግ ይኸውልህ እንትኖች የጠለብ ሰራተኞች። አሁን ምን አደርግልኛል? ቪዲዮ እያወራሽ ነው እንደሰካራ። ስማ እሱን ቀፎማ አንተ እንዳትይዘው የራስህ ቀፎ ነው። እና እንዴት ናችሁ? ሰላም ናችሁ? አረ ላይክ ሼር በማድረግ እስቲ ተባበሩ በፈጠራችሁ አምላክ። እስቲ እኛ ምን ያ ጀማ ይኸው አሊያን ላሳያችሁ ዛሬ። ቆይ እስኪ አንቺ ደግሞ አላ እንከክራ ነው አሊያ እቺ ናት የሶፊያ ሁለተኛ ልጅ እቺ ናት። እና አሁን ደግሞ በሚቀጥለው ደግሞ ጭቅላታውን ላምጣላችሁ። ያራ አታረገው ግን መች ነው የምታሳያቸው? አይ እነሱም ራሱ አይፈልጉም። ህፃናት ሚዲያ ላይ እንዲወጣ እነሱም አይፈልጉም አይደል? እና አሙሪ ለወጣ አሙሪ ትንሽ ካደገ በኋላ እቺ ስንት ወር ህፃን ነች? ትንሽ ሄደለች እንዴ? ለማንኛውም አንቺ የዛሬ እንቅልፍን ያልባረከኝም ማለት ነው። ምንድነው ዝንጀሮስ መስሎኛል። ወደ እኮ ከኔ በለጠ ቆንጆ ነበር የሚመስለው። ራስህ እንደዛ ነበር የምትኮነው አይደለ? አንቺ በዚህ ቀፎ እኮ ምንም ነገር አልጋበሽኝ። በዚህ ጨምረህ ጋብዘኝ። አንተ ነገዛልኝ አይደለ? ጨምረህም ጋብዘኝ። እና ለማንኛውም እስኪ አሁን ረፍዷል። ቢሆንም ቪዲዮ መስራት ባንችልም አንድ ቪዲዮ ከተሳካ ዝም ብለን እንቀርጻለን። ካልሆነ ግን ቁጭ ብለን ጋዋ ነው የምንጠጣው። ምክንያቱም በነገራችን ላይ ከዚህ በፊት የዛሬ ስንት አመት አለ አሙሪ እያለ አንዴ መተን እዚህ ውሃ ጋዝ ገብተነው ነበር። አሙሪ ቀሰለም ማለት ነው። ውሃ ላይ ዋይን ዘነው የሆነ ጀልባ ነገር አለ፣ ዳኪ ነገር አለች። አየር ማለት ነው።
መጨረሻ ደስ ይላል። እስቲ አዝረው ወደዛ ግን ረፈደ ትንሽ ደስ ይላል። መጨረሻ ደስ ይላል። ጨለማ እየሆነ ነው ከምናሳልፍ እንትን ረክቦን ሰዓት ምንድነው ነይ አሁን ክላስኛ ወክ እናድርግ። ባዶ ነው። የሚገርማችሁ ነገር ሰው ብዙም የለም። ደስ የሚለው የሚያጨናንቅ ሰው የለም። አሁን በዚህ ምንም የለም። ካሁን በኋላ ምናልባት ከመጡ እንጂ ለምሳሌ ዛሬ ሐሙስ እና ጁምዓ ምናምን ነው ሲሆን ዘህማ የሚሆነው። በተረፈ እነሱ አልሆነ በዚህ ኳላች ራሱ በዚህ ነው ምናምን ይዘጋሉ። ሐሙስ እና ጁምዓ ነው እስከ ማታ 2 ሰዓት። የተወሰነ ግን እዛ ባህሩ ጋር እዛ አካባቢ የተወሰነ ሰው ይታያል። እኛ ዝም ብለን ቁጫ ነው። ለማንኛውም እስካሁን ዞር እንላለን። ሶፊ እንዴት ነሽ? በተረፈው አረን ተመስቶኛል። ያጀማ ሶፊ አገር ልገባ አንድ 20 ምናምን ቀን አላት። በመጀመሪያ ኤምባሲ ይከፈታሉ። ኤምባሲ አልከፍትም ብለዋል እና እሷ ግን ለመሄድ 20 ምናምን ቀርቷታል። ካልከፈተ ግን የሚገርማችሁ ነገር ለሷ በተዘጋጀው እኔ ነኝ የሚሳፈረው እና እንሄዳለን እየተባባል ነበር። ባለፈው አንድ ዙር ቤት ኪራይ ከፍለን ቀጠልነው። ግን አሁን ኤምባሲ አልከፈተም። ግን ካልተሳካ እሷ እስከሚከፍት ብቻው ትጠብቃለች። እኔ ግን ሄዳለሁ ለኔ ክፍት ስለሆነ ኤፌር ነው ያወራች እኮ ነው። ይሄው ያወራቻች ነው። በድምጽ ገብታለች ራሷ ባቀበል እና ለማንኛውም ሶፊ እንዴት ነሽ? መቼ የምትሄጂ ግን ሀቂቃ ኢንሻአላህ አላህ ያለቀን ሳውዲ አረቢያ የሳውዲ ውሃ ያለቀቀኝ ቀን ግን ፍራቻ አለባት። አንተ ገብታ አየሩን አይተ ንገረኝ ትላለች። እኔ ገብቼ ምንድነው የምነግራት? ያጀማ የኢትዮጵያ ኑሮ ሁኔታ 1 ኪሎ ክትፎ 1600 ሲባል ሰምቻለሁ። ስለዚህ አንድ ሼት በቆሎ ደግሞ 100 ብር ሲባል ሰምቻለሁ። ወሬውን አላውቅም። አንድ ቦምቦሊኖ ብስኩት የሚባለው 80 ብር ሲባል ሰምቻለሁ። ወሬ ነው ሰማሁ። አረ ቦምቦሊኖ ምንድነው? ሼት በቆሎ 100 ብር ነው ያልከው? መስቲ ከ100 ብር ሲባል አላየም እንዴ? ካላስ በቃ አየሩን ታውቂዋለሽ። ስለዚህ ልክ ነው። እኔ የሚነግርሽ ነገር የለም። ስለዚህ በቃ አቅሜ አይችልም፣ አልገባም። እናታስቡት ትሄዳለች እንዳትሉ አንሄድም አይደለ? እኔ ግን ሄዳለሁ። ያጀማ ግን መሄድ አለባት የለባትም? ሶፊ እሷ በነገራችን ላይ ልንሄድ ወስነናል። እውነት እንትን ኤምባሲ ዝግ ስለሆነ ነው ማያዘቃተሽ። ኤምባሲ ስለተዘጋ ነው እንጂ ለመሄድ ተነስተናል። በዚህ ቀን ካልከፈተ ደግሞ ሶፊ ትቆያለች፣ እኔ ሄዳለሁ። ምን ትላላችሁ? ሶፊ ልጄና እኔ እንቆያለን። እሱና ልጁ ኢትዮጵያ፣ እኔና ልጄ ሴቷ ልጅ እኔና እሷ እዚህ፣ እሱና አንድ ልጅ አለን ኢትዮጵያ አይደለም ቀድሞኝ እሱ ጋር አብረው ያሳልፋሉ። አንቺ ሴት አሊያ ሴት እዚህ ትሆናላችሁ። እኔ ወንድ አሙሪ ወንድ ደግሞ በኢትዮጵያ ተንከራተት ሀሳቧን አያችሁ። ሴት ከሴት ይቀራል፣ ወንድ ከወንድ እዛ መከራ ውስጥ ይገባል። ኢንሻአላህ ለኛ ደግሞ ከተመቸነስ እንመጣለን። ለምን ትመጣላችሁ? እኛ መምጣት ስለማንችል እናንተም እዚህ ራሳችሁን ቻል፣ እኛም ራሳችን እዛ እንችላለን። ከተመቸንና ካለፈልን ከበጀን እንረዳቸዋለን። አንፈልግም ከእናንተ እኔ ስላየሁት 10 ምናምን አመት ስላየሁት እዚህ ያለውን ነገር በዚህ ስታመጪው በዚህ ስለሚሄድ ከእናንተ እርዳታ አልፈልግም። ግን ራሳችሁን ቻሉ ሁለታችሁ። ግን ያው ከተመቻችሁ ያው አሪፍ ኑሮ ላይ ምናምን ከደረሳችሁ እንዳትደብቁ እንመጣለን። አይ ለማንኛውም እስኪ ኢንሻአላህ አሁን መግሪብም ቃን እያለ ነው። ይሄ መስጊድ አለ እኮ እዛ አይሰግድም እንዴ? መስጊድ ቃም እያለ ነው። እኔም አሁን ሰላት ልስገድ። ሶፊም ታሪ እዚህ ነው የምትሰግደው እና ለማንኛውም ሀቂቃ ነው። አሊያ የረበሸች ነው። አሁን ሰላም አለ። ቪዲዮ መቅረጽ እንችልም። መሽቷል፣ እየጨለመ ነው። ይቻላል። ማብራት አለ። ምን ማብራት እንዴት ይቀርጻል? ግን ንጹህ አየር እናሳልፋለን ብዬ አስባለሁ። ያ ዲቃ ደግሞ የሚዘጋው 4 ሰዓት በኢትዮጵያ ወይም 10 ሰዓት በዚህ ሀገር ስለሆነ እስከዛ እርግጠኛ ነኝ እዚህ ነው የምንቀመጠው። ጥሩ አየር ነው። ጋዋ አለ፣ ቡና አለ፣ ሻይ አለ፣ ሁሉም አለ። ስለዚህ ዘና እንላለን እርግጠኛ ነኝ። ለማንኛውም ዱአ አድርጉልን። ሱፍ በዚህ 20 ቀን መጨረሻ ላይ ሶፊ ኤምባሲ እስከዛ ባለው ከከፈተ ሶፊ ትሄዳለች። ኤምባሲ ካልከፈተ ግን ትግስቲ ስላለቀ እኔ ሄዳለሁ። እንዳለችን ወንድ ከወንድ ከኢትዮጵያ ሴት ከሴት እዚህ ይሆናሉ። ማለሽነፍ እንደምን እንያለን ኢንሻአላህ። ሁላችንም ይመች ይስተካከለልን ያሰብነው ነገር። ለማንኛውም አገራችንም ሰላም ትሁን፣ ለሁሉም ርስቁን ይክፈትለት። መከራ ነው እንጂ ደስታ የሚጠላ የለም። ሁሉም ሰው እንዲቸገር ማንም አይመኝም። የሰው መከራ ማየት የሚፈልግ ሰው ላይ መስለም። ለሁላችን ርስቃችን ሰፋ አድርግልን። ለማንኛውም አሁን ዞር ብለን መቀመጫ እናመቻቻለን። ሰዓቱም አጉል ነው። ሰላም ሁኑ።